ከጆኒና ንቃተ ህሊና ሚክስድ ማርሻል አርት ፍልሚያ በኋላ የሀገር ውስጥ የቦክስ ፍልሚያዎችና የተወዳዳሪዎች ትኩረትን እየሳበ መጥቷል። በዚህም መሰረት ቀጣዩ ተጠባቂው የሚክስድ ማርሻል አርት ፍልሚያ የመጀመሪያው ዙር አሸናፊ ጆኒና ሴዶ ማርሻል እንደሚሆኑ የውድድሩ አዘጋጅ ማርሻል ጌታቸው ገልጸዋል። ለውድድሩ በአጠቃላይ 5 ሚሊዮን ብር እንደተመደበ የተናገረው ማርሻል ጌታቸው ለአሸናፊው 4 ሚሊዮን እንዲሁም ለተሸናፊው ተሳትፎ ደግሞ 1 ሚሊዮን ብር እንደሚሸለሙ ተናግሯል። ይህን ተከትሎ ሁለቱ ተፋላሚዎች ጆኒና ሴዶ ማርሻል በየግል ማህበራዊ ሚዲያቸው ተፋላሚዎቻቸው ችሎታ እንደሌላቸው እንዲሁም በቀላሉ እንደሚሸነፉ እየዛቱ ነው። ሴዶ ማርሻል ባለፉት ወራት ማንም ኢትዮጵያ ውስጥ እንደማይመጥነውና እርሱ ፕሮፌሽናል እንዲሁም ኢንተርናሽናል ስፖርተኛ መሆኑን ሲናገር ጆኒ አይመጥነኝም፣ ነገር ግን ለኢትዮጵያ ሕዝብ ስል እሱን መግጠም እፈልጋለሁ። ጆኒ ተብዬ ወይም እንቁራሪቷ ከ5 ሰከንድ በላይ አላቆይህም በማለት ጆኒ ከትናንት ድል በኋላ ያቀረበውን የፍልሚያ ጥሪ የተቀበለው ሴዶ አዘጋጅ ተቋሙ ከአሁኑ ዝግጅት እንዲጀምር በማዘዝ ጥሪውን መቀበሉን አስታውቋል። ጆኒ ደግሞ በበኩሉ ሴዶ ህዝቡ ያውቀውም ብሎ ጥቁር ቤልት ምናምን እያለ እያጭበረበረ ነው። እሱ ኮሜዲ ነው፣ አይችለኝም። ለእሱ የምመኝለት በመዝናኛው ዓለም እንዲሳካለት ነው በማለት ምላሹን የሰጠ ሲሆን በበርካቶች ደግሞ እንዲሁ የየራሳቸውን ግምት እያስቀመጡ ነው። በጆኒና በሴዶ ማርሻል መካከል በሚጠበቀው ይህ ፍልሚያ በኢትዮጵያ የስፖርት ታሪክ ውስጥ አዲስ ምዕራፍ የሚከፍት አዲስ ክስተት ሆኗል። ቀደም ሲል ስፖርቱ በልምምድ አዳራሾችና በጥቂት አፍቃሪዎች ዘንድ ብቻ ተወስኖ የቆየ ቢሆንም አሁን ግን በሚሊዮኖች የሚቆጠሩ ሽልማትና ከፍተኛ የሚዲያ ትኩረት የሚችረው ትልቅ መድረክ ሆኗል። በተለይም በጆኒና በንቃተ ህሊና መካከል ከተደረገው የቀድሞ ፍልሚያ በኋላ ህዝቡ ለሚክስድ ማርሻል አርት ያለው ፍላጎት ከፍተኛ ሁኔታ አድርጎታል። አዘጋጁ ማርሻል ጌታቸው ለውድድሩ የመደቡት 5 ሚሊዮን ብር ስፖርት ወደ ቢዝነስና ወደ ሙያዊ ደረጃ መሸጋገሩን ያበስራል። ለአሸናፊ የሚሰጠው 4 ሚሊዮን ብር ማንኛውም ተፋላሚ ለአሸናፊነት ጥርሱን እንዲነክስ የሚያደርግ ትልቅ ማበረታቻ ሲሆን ለተሸናፊ የተመደበው 1 ሚሊዮን ብር ደግሞ ተሳታፊው ተገቢውን ክብርና የልፋታቸውን ዋጋ እንዲያገኙ የሚያስችል ነው። ይህ አይነቱ የሽልማት ስርዓት በሀገራችን ብቅ ለሚሉ ወጣት ስፖርተኞች ትልቅ ተስፋ የሚሰጥ ነው። በሁለቱ ተፋላሚዎች መካከል ያለው የስነ ልቦናዊ ፍልሚያም ቢሆን ከወዲሁ የውድድሩን ድባብ አሟሙቆታል። ሴዶ ማርሻል ራሱን እንደ ብቸኛ ፕሮፌሽናልና ዓለም አቀፍ የተወዳዳሪ በመቁጠር ጆኒ አይመጥነኝም ማለቱና እንደ እንቁራሪት አሳንሶ መመልከቱ በጆኒ ደጋፊዎች ዘንድ ቁጣን የቀሰቀሰ ቢሆንም ለውድድሩ ግን ከፍተኛ ጉጉትን ፈጥሯል። በሌላ በኩል ጆኒ የሴዶን ዓመታት ልምድና የጥቁር ቀበቶ ባለቤትነት እንደ ማጭበርበር በመቁጠር በንቀት መመልከቱ ፍልሚያው በሁለቱ ግለሰቦች መካከል ካለው የስፖርታዊ ውድድር ባለፈ የግል ክብርን የማስጠበቅ ትግል እንዲመስል አድርጎታል። ለብዙዎቹ አዲስ የሆነው ሚክስድ ማርሻል አርት በባህሪው እጅግ ውስብስብና ሰፊ ዝግጅትን የሚጠብቅ ስፖርት ነው። ስሙ እንደሚያመለክተው የተቀላቀሉ የማርሻል አርት ጥበቦች ስብስብ ሲሆን አንድ ተፋላሚ በቦክስ ብቻ ጎበዝ ስለሆነ ሊያሸንፍ አይችልም። ይልቁንም በቆመበት እንደ ቦክስና ኪክ ቦክስ መምታትን፣ እንደ ወረርሽኝ ተጋጣሚ ጠምዶ መጣልን እንዲሁም መሬት ላይ ተጭኖ የተለያዩ የብልሃት ዘዴዎችን በመጠቀም ተጋጣሚን ማነቅ ወይም እጅና እግሩን በመቆለፍ እንዲሸነፍ ማድረግ ማመር ይኖርበታል። ይህ ስፖርት እንደ ሌሎች ስፖርቶች ሁሉ ጥብቅ ሕጎችና ዳኝነት አሉት። ተፋላሚዎች የሚያጋጥሙት በክብደታቸው ተለይተው ሲሆን ፍልሚያው ኦክታጎን በሚባል 8 ማዕዘን ባለው ልዩ አጥር ውስጥ ይካሄዳል። በውድድሩ ወቅት የሰውነትን ስስ ክፍሎች መምታት፣ አይን ውስጥ መጎርጎር መሰል አደገኛ ድርጊቶች የተከለከሉ ናቸው። ድል የሚመዘገበው ተጋጣሚው በድብደባ ብዛት ራሱን ሲስት፣ በህመም ወይም በአፈና ብዛት እጁን መሬት ላይ መትቶ ሽንፈቱ ሲያምን አሊያም ፍልሚያው ተጠናቆ በዳኞቹ ነጥብ አሸናፊ ሲለይ ነው። በአጠቃላይ የጆኒና የሴዶ ማርሻል ፍልሚያ በጉልበትና በቴክኒክ ብቻ ሳይሆን የማንነትና የልምድ ፍልሚያ ነው። ይህ ውድድር በኢትዮጵያ ውስጥ ለሚክስድ ማርሻል አርት እድገት ትልቅ ፋና ወጊ እንደሚሆን የሚጠበቅ ሲሆን ከመላው አገሪቱ የሚሰበሰቡ የስፖርት አፍቃሪዎች ከዚህ የታሪክ ቀን አካል ለመሆን በጉጉት እየጠበቁ ነው። ይህ ውድድር በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እየታየ ላለው የማርሻል አርት እድገት ትልቅ ማሳያ ነው። ጆኒ ከቀድሞ ድሉ ያገኘው በራስ መተማመንና የሴዶ ማርሻል የረዥም ጊዜ ልምድ ሲያገናኙ የጥንካሬና የቴክኒክ ፍልሚያ እንደሚሆን ይጠበቃል። በተለይም ማርሻል ጌታቸው ያዘጋጁት ይህ መድረክ ሌሎች ወጣት ስፖርተኞች ወደ ስፖርት እንዲሳቡና ስፖርት በኢትዮጵያ የራሱ የሆነ የገበያና የደጋፊ መሰረት እንዲኖረው ያደርጋል። በጆኒና በንቃተ ህሊና መካከል የተካሄደው የሚክስድ ማርሻል አርት ፍልሚያ በኢትዮጵያ የማህበራዊ ሚዲያና በስፖርት ዓለም ከፍተኛ መነቃቃትን የፈጠረ ክስተት ነበር። ይህ ፍልሚያ ከመጀመሩ በፊት የነበረው የምላስ ጦርነትና የዝግጅቱ ሂደት የብዙዎቹን ቀልብ የሳበ ሲሆን ውድድሩ የተካሄደበት ቀንም በጉጉት ሲጠበቅ የነበረ ትልቅ መድረክ ነበር። ፍልሚያው ሲጀመር ሁለቱ ተፋላሚዎች የተለያዩ ስልቶችን ይዘው ነበር።
ንቃተ ህሊና በቆመበት በሚደረግ ፍልሚያ ላይ ትኩረት አድርጎ ለመንቀሳቀስ የሞከረ ሲሆን ጆኒ ግን ይበልጥ ወደ ተጋጣሚው በመጠጋትና ጉልበቱን በመጠቀም ጫና ለመፍጠር ሲጥር ታይቷል። ፍልሚያው በሁለቱ ስፖርተኞች መካከል የነበረው የጥንካሬ ልዩነት ያሳየ ነበር። በውድድሩ ሂደት ውስጥ ጆኒ ተጋጣሚውን ንቃተ ህሊናን ወደ መሬት በመጣልና የበላይነቱን በመያዝ ረገድ ስኬታማ ነበር። የስፖርት አንዱ ባህሪ የሆነው መሬት ላይ ተጭኖ የመቆጣጠር ስልት ጆኒ በሚገባ ተጠቅሞታል። ንቃተ ህሊና ምንም እንኳን ለመከላከል ጥረት ቢያደርግም የጆኒ ግፊትና ያልተቋረጠ ጥቃት መቋቋም ከባድ ሆኖበት ታይቷል። በመጨረሻም ፍልሚያው በጆኒ አሸናፊነት ተጠናቋል። ይህ ድል ለጆኒ ትልቅ በራስ መተማመን የሰጠው ሲሆን በኢትዮጵያ ውስጥ ለሚካሄዱ ቀጣይ ውድድሮችም ትልቅ በር ከፋች ሆኗል። ከዚህ ፍልሚያ በኋላ ነው እንግዲህ አሁን በጆኒና በሴዶ ማርሻል መካከል የሚጠበቀው ከፍተኛ የገንዘብ ሽልማት ያለበት ፍልሚያ ሊመቻች የቻለው። ይህ በጆኒና በንቃተ ህሊና መካከል የነበረው ፍልሚያ በሀገራችን ካለው የመዝናኛ እሴት ባለፈ እንደ አንድ ትልቅ የንግድና የሙያ ዘርፍ ሊደረግ እንደሚችል በተግባር ያሳየ አጋጣሚ ሆኖ ተመዝግቧል። ለመሆኑ ቀጣይ የዚህ ፍልሚያ አሸናፊ ማን ይሆናል ብላችሁ ትገምታላችሁ? ግምታችሁን ኮሜንት ላይ ያስቀምጡልን። ሰብስክራይብ ማድረግ እንዳይረሳ። በሌላ ጊዜ እስከምንገናኝ ሰናይ ጊዜ